جمال متى አለ ሼር አድርገው ጀማ በደንብ ሼር አድርገው። ቡናን ጠጣ ብያቸዋለሁ። እንግዲህ ያ ሰላም አለ ቀህዋ እናንተም ኑሩልኝ ሀዩ ሁላችሁ ቤተሰቤ ሙቤ ፋሚሊ አላህ ይጠብቃችሁ። አሶ ኦልራይት አሁን ቡናችን ጠጥተናል። መተናል እንግዲህ መተናል እንግዲህ እስኪ አሁን ደግሞ አንዳንድ ችግሮች አሉ፣ እነሱን ለማስተካከል እንሞክራለን ቢኢዝኒላህ። ቢስሚላህ ሼር አድርጉ። ታብታቡ ገና 10 ሺህ እንኳን አልገባም። ኮፒ ሊንክ ስንት ደርሰናል? 500 ኮፒ ሊንኩን 5000 ያስገቡት 5000። እናንተም ኑሩልን ሀባይቢ ወላሂ አላህ ይጠብቃችሁ። ለእናንተ ቃላት የለኝም። የሙቤ ቤተሰብ ሙቤ ፋሚሊ ቤስት ፋሚሊ ስትሮንግ ፋሚሊ ማሻአላህ ኢንሻአላህ አስገባችኋለሁ። ቆዩ እኔ ጋር እንደምታውቁት ነው። ታብታብ 100 ሺህ መግባት አለበት። ኮፕሊንግ 10 ሺህ መግባት አለበት። ያን ስላችሁ ከሆነ ያው አንዳንድ ነገሮች ማውቀው ነገር ስላለ ነው። ስለዚህ ይመኑኝና መጀመሪያ እስኪ ታብታቡን አሁን ስንት ደርሰናል? 11 ሺህ ደርሰናል። 100 ሺህ እናስገባው። የቀረውን 90 ሺህ ተብትቡት። ኮፕሊንኩን አድርጉት። ባለጉዳዩ ትዕግስት የታለች? ትዕግስት ባለጉዳዩ እንግዲህ ትናንትና ማታ ያው ያንቺን ጉዳይ ያው ዛሬ ጠዋት 10 ሰዓት ላይ እንደምመጣ ለልጅቷም ያንቺም ያው ብሩን የወሰደችብሽ 90 ሺህ እኔ እንጃ ስንት እንደሆነ 9 ሺህ በኢትዮጵያ ስንት እንደሆነ አላውቅም። እና ስልክ የለኝም ብላለች። እንግዲህ እህታችን መርካቶ ያው የሙቤ ብሪጅስቶን ችግር የለውም እኔ ያለችበት ድረስ በእኔ ስልክ አስገባታለሁ ብላለች። ስልኳን ደውላ ከእሷ ጋር ተነጋግረዋል። ያለውን ነገር መርካቶ እዚህ መታ ታስረዳናለች። ከእሷም ጋር ስልክ ትደውዬ ነበር። መሐመድም አናግሯታል። ያለውን ነገር እዚህ ጋር እናገራለን ማለት ነው። እስከዛ ድረስ እናንተ ሼር አድርጉ። ማሻአላህ ሼሩ በጣም እየሄደ ነው። በዚሁ ቀጥሉ። 14 ሺህ ደርሰናል። 15 ሺህ ገባን። ማሻአላህ 100 ሺህ ጋስቶ ይከፈታል። ማሻአላህ ሀባይቢ ሹክረን። በነገራችን ላይ በሄቨን እንግዲህ ላይ የደረሰውን በደል ሁላችን ወጥተን ሚዲያ ላይ ስንቃወም ነበር። እንደዚህ አንድነታችን ደስ ይላል። አሁን ዜና ራሱ ሳይ አልጀዚራ ላይ ራሱ የሄቨንን ታሪክ ሲያቀርቡት በጣም ነው ደስ ያለኝ። ቢቢሲ ላይ በጣም ነው የሚገርመው። ሚዲያ ምን ያህል ፓወር እንዳለው አያችሁ። ታስታውሳላችሁ አይደል? ታስታውሳላችሁ። አልሐምዱሊላህ ታስታውሳላችሁ። እኔ ይህን ቪዲዮ አይቼ በጠዋቱ ገባው እዚህ ጋር ቀወጥኩት። ፒፕሉ ተነሳ። ዛሬ የእኛ ሚዲያ እንግዲህ ድምፃችን እዚህ ጋር ሰምተን ዛሬ አልጀዚራ እና ቢቢሲ ትልልቅ ሚዲያዎች እየመዘገቡት ነው የዚችን ህፃን ታሪክ ማለት ነው። ዚስ ሚዲያ አያችሁ፣ ቀላል አታርጉት። የእኛ ቪዲዮ እንደዚህ 500 ሺህ የሁሉ ሰው ሲዳረስ በየቤቱ ሲገባ የእናንተ ሼር ኮፒ ሊንክ ማድረጉ ውጤት አለው። ስለዚህ አሁን በደንብ ኮፒ ሊንክ ሼር አድርጉ። አሁንም ቢሆን ያው የፍርድ ቀኑ ደርሶ ፍርድ ቤት በዚህ ሰው ላይ የሞት ፍርድ እስከሚፈረድበት ድረስ ከእስር ቤት አመለጠ። ባለፈው እንደውም ሌላ ቦታ መታሰር አለበት። ህዝቡ እስር ቤት ውስጥ ደልቶት እግሩን ሰልቆ እየበላ እየጠጣ ተስማምቶት ነው ያለው። ለምን እዛው ያው የፈለገው ነገር ይገባለታል። ስልክ ሁሉ አለው ሲባል ሰማው። በጣም ነው የሚገርመኝ። እስር ቤት ውስጥ ስልክ ሁሉ አለው፣ ይደዋወላል ምናምን። ወንጀለኛ እንደዚህ አይነት ወንጀለኛ እስር ቤት ውስጥ በደንብ የእጁን ነው እንጂ ማግኘት ያለበት እዛ ያሉት እስረኞች አፈርድሜ ያስበሉት። እንደነዚህ አይነት ቆሻሻ የሆነ በእናታቸው እኔ እኮ ይገርመኛል። ቴንኪዩ ሀኒ በጣም አመሰግናለሁ። ለምንድን የቲክቶክ ምልክት የላችሁም እንዴ? የቲክቶክ ምልክት የላችሁ?
ይኸውላችሁ የቲክቶክ ምልክት እንደዚህ አንዳንዴ ስጡ። ለቤቱ ጥሩ ነው። ሉክ ይኸው። የስ ፕሊዝ ኦኬ 24,000 ደርሰናል። 100,000 እንግባ። የቲክቶክ ምልክት ያላችሁ ሳታቋርጡ እንደዚህ አንድ 100 ምናምን ስጡ። የመርካቶ ምታለች። ኦኬ ማሻአላ። ኦኬ የመርካቶ ምታለች። እንግዲህ እሷ ናት ልጅቷን ያነገረቻት። ያለውን ነገር እንሰማለን። ትዕግስት አለች ባለ ጉዳዩ። ስልኩ ላይ ትዕግስት ያለው ማን ነው? ትዕግስት መተሻል። እያየውሽ አይደለም። እንግዲህ ጉዳዩ ያንቺ ነው። ትዕግስት ታስፈልጋለች። የመዳም ቅመሞች ሼር አድርጉላት። የስ ይኸው እንደዚህ የቲክቶክ ምልክት ስጡ። ያው እኔ አሁን እዚህ ጋር 200 እንዲሰጣት ማሻአላ። አይዋ ኬደ አብዳት ሹክረን ጀዛከላ ኸይር። እንደሱ ማሻአላ። ሸይሩ ሸይሩ። አሁን ሼር እያደረጋችሁ አይደለም። በደንብ ሼር አድርጉ። ኮፒ ሊንኩ ስንደርሰ ኮፒሊንክ 1.3 ደርሰናል። 5,000 መግባት አለብን። ኮፒሊንኩን 5,000 ያስገቡት። ታብታቡን 100,000 ያስገቡት። ጀዛኩሙላሁ ኸይር። ሹክረን። ሁላችሁም አመሰግናለሁ። ባረከላሁ ፊኩም። ኦኬ ሙቤ እኔ ሙቤ እኔ ጴንጤ ነኝ፣ ግን ሙብዬ አንተንም አሲያንም የምር ትመችኛላችሁ። ጌታ የምር ይሁን። ቴንኪዩ በተርፍ ላይ ቴንኪዩ ቬሪ ማች። በጣም ቴንኪዩ። የእኛ መልካም ሰው። ሰው በሰውነቱ መከበር አለበት። ሰው በሰውነቱ ማክበር አለብን። ልንገርሽ ቤተርፍ ላይ አንቺ ጴንጤ ሙኝ ኦርቶዶክስ ሙኝ አይደል እንዴ? በእምነት ልንለያይ እንችላለን። ሀገራችን ግን ኢትዮጵያ ናት። እኔ ኢትዮጵያ ነኝ። ውጭ ሀገር ባድ እዛ ኖሬ ባድግም ሌላ የሀገሩ ዜጋ በሆንም ኢትዮጵያ ነኝ። ኢትዮጵያዊነት ምን ጊዜም አልክድም። ገባችሁ? ስለዚህ በተርፍ ላይ አንቺ ኢትዮጵያ ነሽ፣ እኔም ኢትዮጵያ ነኝ። እኛ የኢትዮጵያ ልጆች ነን። ሀገራችን ኢትዮጵያ ናት። እምነታችን ብንለያይም ኢትዮጵያ ነን። እኔ በኢትዮጵያዊነታችን፣ አንቺም እምነትሽን ትወጃለች፣ ታገብሪያለሽ። እኔም እምነቴ ላይ አልደራደርም፣ አንቺም እምነትሽ ላይ አትደራደሪም። ሁላችንም እኔም ያንቺን እምነት አክብሬልሽ፣ አንቺም የኔን እምነት ተከባብረን አይደለ ተዋደን ተፋቅረን መኖር እንችላለን። አንቺም ስትቸገሪ እኔም የረዳሁሽ፣ እኔም ስትቸገር አንቺ ከጎኔ ቆመሽ፣ እንደዚህ ነው የሚያምርብን አይደል እንዴ? አይታችኋል አንድነታችን። አሁን ሙስሊሙም ኦርቶዶክሱም ጴንጤውም ለዚች ለሄቨን ሁላችን ድምፅ ስንሆን ድምፃችን በዓለም ተሰማ። ቢቢሲ፣ አልጀዚራ በዓለም ላይ ተመዝግቧል አይደል እንዴ? ሁሉም ነው የጨዋ። ሁሉም አንድ ላይ ሆነን አንድ ላይ ስንሆን አንድ ነገር ሲሆን ለሀገራችን እንደዚህ በደል ሲደርስ ግብ ሲደርስ አንድነታችን ወሳኝ ነው። ግን አንዳንድ ሰዎች በፖለቲካ በእምነት ሊለያዩ የሚፈልጉ ሰዎች አሉ። በእምነት ብንለያይም በሀገር አንድ ነን። እዚች ልጅ ህፃን ልጅ ላይ የተሰራው ግፍ በደል ኢትዮጵያዊ ናት አይደለ እንዴ? እንደ አንድ ኢትዮጵያዊ ደግሞ እዚህ ጋር እምነት ፖለቲካ ሊለያየኝ አይችልም። አንዳንድ ሰዎች የራሳቸውን ፖለቲካ አጀንዳ ለመካሄድ የሚፈልጉ ሰዎች አሉ። እንደዚህ ነው አውቀው ነው እንደዚህ ያልሆነችም እንደዚህ ነው ውሸት ነው መረጃ አለን ምናምን እያሉ የሚለፈልፉ ሰዎች አሉ። የልጅቷ ለምን በአሁኑ ሰዓት ላይ በቃ ሰው ሁሉ ስለ ሄቨን የቸገረባት የተፈጸመባትን በደል ግፍ ስለሚያወራ በቃ የእነሱ የሚሰማቸውን ፖለቲካቸውን የሚሰማቸው ሰው ሲያጡ አጀንዳውን ሊቀይሩት ፈልጉ። የሆነን ነገር አልሆነም ማለት ፈልጉ።
በጣም ነው የሚያሳፍረው። በነገራችን ላይ እንዴት ነው እንደዚህ አይነት ነገር የምናደርገው? የልጆች አባቱ ነን። ልጆች እያሳደግን ልጆች ቤታችን ውስጥ እያለ በዚች ህፃን ላይ እንደዚህ አይነት በደል ተሰርቶ ይሄ ነገር አይደለም ብላችሁ የምትናገሩ ሰዎች እኔ እንጃ። አንዳንዴ እኔ እንጃ 6 ምናምን ብላችሁ የምጽፉት ሰዎች አለው። የእነሱ እምነትን የሚከተሉት ነው የምለው ምንድን ነው? እኔ እኮ ይገርመኛል። አረ ተው ተው፣ ልጆች ያላችሁ ተው፣ ፍሩ፣ ተው። የራሳችሁን ፖለቲካ አጀንዳ ባታካሂዱ። በዚህ ችን አጋጣሚ ተጠቅማችሁ ነገ እናንተ ልጆች ላይ ምን እንደሚደርስ አታውቅም። ዛሬ እቺ ህፃን ላይ ሄቨን ላይ ደረሰው። አንተ ዛሬ የራስን ፖለቲካ የራስን አጀንዳ አምተ እዚህ ጋር እያወራ ነገ በአንተ ልጅ ላይ ምን እንደሚከሰት አታውቅም። ፈጣሪ ድንገት አንተ በምታደርገው ነገር ተቆጥቶ የአንተ ልጅ ላይ ዛሬ ትናንትና አንተ በከሌነት ዘከሌ ልጅ ላይ ስትቀልድ እና ስታሾፍ የነበረው ብሎ የአንተ ልጅ ላይ ቢደርስስ እንደዚህ ነገር ቆም ብለን እናስብ። ስለዚህ አሁንም ቢሆን ፍትህ እያለን ድምጻችን እናሰማለን። ምን ጊዜም ቢሆን በመሀል አንዳንድ ነገር ብንወያይም የተቸገሩትን ምረዳ የእሷን ግን ይሄ ግለሰብ ፍርድ ቤት ቀጠሮ እስከሚደርስ ድረስ በዚህ ጉዳይ ላይ ሁላችንን እንታገላለን። አንዳንድ ሰዎች የመዳከም ትንሽ እየተዳከሙ ነው፣ ቪዲዮ መስራት እያቆሙ ነው። ኖ አሁን ኦኬ ደስ ይላል። አዳነች ትናንትና አግኝታት ነበረ፣ የራሷን ቤት ሰጠቻት፣ ደስ ይላል። ግን ምንም ቢሆን ይሄ ሰውዬ ለፍርድ አልቀረበም። ነገር የተደረገላት ደስ ይላል። ግን የህፃኗስ የደረሰበት በደል ህፃኗ ላይ የተፈጸመው የተደረገው ነገር ያ ግለሰብ ፍርድ ቤት ቀርቦ የሞት ፍርድ እስከሚፈረድበት ድረስ ድምፃችን ማሰማት አለብን። ገባችሁ? ጥሩ ነው። አሁን የሚደረግላት ድጋፍ የሚደረግላት ነገር ጥሩ ነው። ግን ያቺ ህፃን ላይ የተደረገውን ነገር እንዳትረሱ። ያቺ ህፃን ላይ የተፈጸመው ወንጀል እንዳትረሱ። ገባችሁ? አሁን ትናንትና አብዛኛው ሰው ያው የሷ የተሰጣትን ቤት ምናምን ካለናች ቪዲዮ እየተለቀቀ ነው። በዚህ ቪዲዮ እንዳታቆሙ፣ በዚህ ቪዲዮ አጀንዳውን እንዳትዘጉት። ጥሩ ነው፣ ደስ ይላል። ግን የትንሿም ልጅ እንዳትረሱ። የደረሰባትን በደል ግፍ ዶንት ፎርጌት ጋይስ፣ አትርሱ። ኦኬ። አሁንም ቢሆን ሀገራችን ላይ ህግ እስካለ ድረስ ይሄ ሰው ትክክለኛ ፍርዱን ማግኘት አለበት። ኦኬ። ታብታቡ ስንት ገባ? 45,000። እኔ እኮ የምጠብቀው ታብታቡ ትንሽ ኮፕሊንግ አድርጉ። ታብታቡን 100,000 ያስገቡት አንዴ። ኮፕሊንጉ ገና 1.8 ነው። ያ ጀማ ቤተሰብ ፋሚሊ እባካችሁ ትንሽ ስለዚህ እባካችሁን አሁንም ቢሆን ለዚች ህፃን ድምፅ ማሰማት እንዳናቆም እንዳንሰለች። ትናንትና ሁሉም በጣም ደስ የሚል ቪዲዮ ያው እየሰራ እየለቀቀ ነው። ግን አሁንም ቢሆን ለዚች ልጅ ድምፅ መሆን አለብን። ቤታችን ስንገባ አንዳንዴ እንደዚሁ እያነሳን የዚች ልጅን አጀንዳ ማውራት አለብን። ለምን ነገሩ ሊያረሳሱት የሚፈልጉ ሰዎች አሉ። ታውቃላችሁ፣ ሌላ አጀንዳ እየመጡ አይ ይሄ እኮ እንደዚህ ነው፣ ውሸት ነው፣ አልተባለም ምናምን የሚሉ የእሷን ጉዳይ እንትን ለማለት ነው። እና ያው እንግዲህ ብዙ ነገሮች እያወቀን እንዳላወቀ ዝም የምንለው እኛም አውቀን ነው። ስለዚህ እናንተም በተቻለ መጠን አንዳንድ ቤታችሁ ውስጥ ገብቱ ላይቭ ስትገቡ ትንሽ ፎሎ ቢኖራችሁ የሄቨንን ጉዳይ እያነሳችሁ ያ ግለሰብ የሞት ፍርድ ማግኘት እንዳለበት በዚህ አይነት ሁኔታ ከቀጠለ ሰሞኑን እያያችሁ ነው። እንግዲህ እኔ ትናንትና የሰማሁት ነገር እውነት ነው። ወንድ ልጅ የ3 ዓመት ልጅ አንድ የ45 ዓመት ሴት ደፈረችው ሲባል ሰምቻለሁ። ይሄ ነገር ትክክል ነው? ትክክል ነው? ቅድም የሆነ ቪዲዮ ስኮር ሳደርግ ይሄ ነገር አየሁ። ትክክል ነው? በጣም ነው የሚያሳዝነው። ሀቂቃ ይሄ ነገር ትክክል ከሆነ በጣም ያሳዝናል።
በጣም ያሳዝናል። ይሄ ነገር እውነት ከሆነ በጣም ያሳዝናል። የ45 ዓመት ሴት የ3 ዓመት ልጅ ወንድ ልጅ ደፈረች ሲባል ምን አይነት ነገር ነው? ምስል እኛ ሀገር ላይ ምንድን ነው እየሆነ ነው ያለው? ሰው እኮ እድሜው ገፋ ባላ ቁጥር ትንሽ ወደ ፈጣሪው እየተጠጋ ከዚህ በፊት ብዙ ወንጀል ሰርቻለሁ እየተጸጸተ ሰላቱን እየሰገደ ወደ ፈጣሪው ይመለሳል እንጂ በዚህ እድሜ የ3 ዓመት ልጅ የ45 ዓመት ሴት አሁን እኮ የምንሰማው ጉድ የሚወጣው ነገር ሚዲያ ላይ የምናየው በጣም እኔ እንጃ። ለጆሮ ለመስማት ራሱ እንትን ይላል፣ ይከብዳል። ሀቂቃ የኔዎቹ ማሻአላህ የሆነ ፕሮፋይል ቻሌንጅ ያልኳቸውን ቃላቸውን እኔ ለዚህ ነው እኮ ፕሮፋይል ልበሱ ያልኳቸው ለብሰዋል፣ ይታዩኛል። እዚህ ያላችሁ እንደናንተ አይነት ቤተሰብ ስላለኝ እኔ ወላሂ በእናንተ ጎረባቸዋለሁ። አልሐምዱሊላህ ሶሻል ሚዲያ ላይም እንደዚህ ጠንክሬ እንድሰራ የምታደርጉኝ ምርጥ ቤተሰቦች እንዳሉኝ ስለማውቅ ከኋላ የቆሙ ወላሂ ቪዲዮን ሼር የምታደርጉ ዱት የምታደርጉ አልሐምዱሊላህ። የሰው ልጅ እኮ ሚሊዮን ፎሎ ስላለው እኮ አይደለም፣ ሚሊዮን ፎሎ ስላለው አይደለም። 2-3 ሚሊዮን ፎሎ ሊኖር ይችላል። ምን ዋጋ አለው? ቤተሰብ ትክክለኛ ፋሚሊ ከሌለው፣ ትክክለኛ ቤተሰብ ከሌለው ቪዲዮን ሼር የሚያደርጉለት ዱት የሚያደርጉለት ግቡና ተመልከቱ። የኔ ቪዲዮዎች ተመልከቱ። ትክክለኛ ቤተሰብ ፋሚሊ አለኝ። ይሄ ነው ዋናው። ለምን ከቤተሰቦቼ ጋር ከኔ ከሚከታተሉኝ ፋሚሊዎቼ ጋር ጥሩ ኮኔክት አለኝ። ገባችሁ? ሪስፔክት ሚ አይ ሪስፔክት። ይሄ ወሳኝ የሆነ ነገር ነው። ግቡና ተመልከቱ ቪዲዮችን። ማን ነው የሁሉ ቪዲዮ ሼር የሚያደርገው ዱት የሚያደርገው ላይክ ሪፖስት የሚያደርገው ማን ነው? ዜር ማይ ፋሚሊ የእኔ ቤተሰቦች ናቸው። ለዚህ ነው ምን ጊዜም ከኔ ናቸው፣ ከጎኔ ናቸው። አያችሁ? ስለዚህ ፎሎ አይደለም በነገራችን ላይ አሁን 1-2 ሚሊዮን 3 ሚሊዮን ፎሎ ስላለው አይደለም ሰው ፎሎ ቢሰበስብ ፋሚሊ ከሌለው ምንም ዋጋ የለውም። ለምን የኔ ፋሚሊዎች ግቡና ቪዲዮችን ተመልከቱ። 400 500 600 700 እንዲህ ሼር እያደረጉ ዱት እያደረጉ ለማህበረሰቡ እንዲዳረስ የሚያደርጉልኝ ቋሚ ልጆች አሉ። ደግሞ ምርጥ ልጆች አሉ፣ እህቶቼ፣ የመዳም ቅመሞች እየገቡ በቀን ኮፒ ሊንክ የሚያደርጉልኝ ቪዲዮቼ ላይ ሼር የሚያደርጉልኝ እነሱ እስካሉ ድረስ ሁሌም ነው ይሰራሉ። ለምን? ከጎኔ ናቸዋ። ብቻዬን መስራት አልችልም። አንድ እጅ ብቻውን አያጨበጭም። ገባችሁ? ኑሩልኝ፣ እኔ ፋሚሊ ኑሩልኝ። በእናንተ ኮርቻለሁ። እኔ ሚሊዮን ፎሎ አይደለም የምፈልገው። 100 ሺህ ፎሎወር ይዤ ብዙ ነገር ከእናንተ ጋር መስራት ይችላሉ። በዚህ እርግጠኝነት እነግራቸዋለሁ። ያረኩት ነው። አንዳንዴ እንደዚህ ፎቶ ሳሳይ ይዘጋብኛል፣ ግን ላይቭ ቪዲዮ ብለቅበት እሱን አካውንት ራሱ በአንዴ ማሳደግ እችላለሁ። ገባችሁ? ስለዚህ እዚች ጋር አንድ ያመጣሁት ይሄን አካውንት ፎሎ አድርጎት አልኳቸው። ፎሎ አድርጎት 100 ሺህ ገባ። ስለዚህ ዋናው ፋሚሊ ነው፣ ቤተሰብ ሼር የሚያደርጉላችሁ ኮፒ ሊንክ የሚያደርጉላችሁ እነዚህ ሰዎች ከሌላችሁ ፎሎ ብትሰበስቡ ማንም እኮ አለ ሙዚቃ ዳንስ ምናምን የሰበሰበ ፎሎ ይሰበስባል። ግን እነዛ ሰዎች ቪዲዮን አዩለትና ፎሎ አገኘ እንጂ በሚፈልጋቸው ሰዓት አይገኙም። እኔ ደግሞ በምፈልጋቸው ሰዓት አለው። አይታችኋል። ይህም በእርግጠኝነት አይታችኋል። ማንም ይመሰክራል። እኔ አንድ ነገር እንዲናርግ ስላቸው እሺ ብለው ነው ከች የሚሉት። ከተጠራርቶ ይመጣሉ ካሉበት። በነገራችን ላይ አሁን ይወላችሁ አብዛኛው እዚህ ያለው ፕሮፋይል የሄቨን አርጉ ስላልኳቸው ነው። ይብን እንኳን እንደዛ ብያቸው የኔ ፕሮፋይል ያልቀይሮ እንዳሉ ታውቃላችሁ። ግን መብታቸው ነው። ግን እኔ ቀይሩ ብዬ አስተላልፊያለሁ። የኔን ፕሮፋይል ያደርጋችሁ ሁሉ ቀይሩ ብያቸዋለሁ። ለምን እንዳልቀይራችሁ አላውቅም። ለማንም ሁላችሁ መወዳችኋለሁ። ኑሩልኝ ሀባይቢ የኔ ቤተሰቦች። እሺ ጀግኖች፣ ሁሌ በእናንተ እኮራለሁ። እስኪ አሁን ስንት ደርሰናል? 84 100 ሺህ እንግባ። ላስገባችሁ። ታይም የለኝም የጀማ ታይም የለኝም። እኔም ወደ ስራ ሄዳለሁ። ያው አላህ ምን ብለውናል?
ፈንተሽሩ ፊል አርዲ አይደለ እንዴ? ወደ መሬት ላይ ተሰራጩ፣ ሂድና ርዝቃችሁ ፈልጉ ነው ያለው። ወብተጉ ሚን ፈድሊላህ። እሺ ያስገባሻለሁ። መርካቶ ስንደረስን 64 እኔ እኮ 84 መስሎኛል። እሺ ታብታቡ ነው አንዴ። እስኪ 400 ምናምን ሰዎች አለን። አንዴ ከፍ አድርጉት። አንዴ 100 ሺህ ይግባ። 100 ሺህ እስከሚገባ ድረስ ማስገባት አልችልም። 100 ሺህ ያስገቡት አንዴ። መጣ ኦኬ ቤተሰብ መጥቻለሁ። ሶሪ ማሻአላ። ዋሌኩም ሰላም ወረህመቱላሂ ወበረካቱ። ሁላችሁም እሺ። ዝንሰደር 70 ሺህ 30 ሺህ ነው የቀረው። ሙሉት ያጀማ። እኔ ጊዜ የለኝም። ቶሎ በሉ። ኦፕኒንግ ራሱ 2.7 ነው። ኧረ ተብትቡ ያ በናት ايش بكم انتوا نايمين ولا لسه الحين انتوا ايش وينكم يا بنات؟ ترتبوا هذا خلاص. خلونا انا عندي شغل ترى، ما عندي وقت. انا قاعد هنا معاكم انا. فاهمين ايش المشكلة صح؟ ترتبوا دخلوها 100 وخلاص وخلينا نروح نشتغل. بسم الله. دمو لمن عربية توارى لا انت عرب እንዳትሉ እኔ አረብኛ ማወራው እኛ ምቹ ጥሩ ነው። ከሰው ጋር ቋንቋ ከሰው ጋር መግባባት ነው አይደለ እንዴ? ስለዚህ ቋንቋ ማወቅ ጥሩ ነው ነው የምላችሁ። እኔ አረብኛ ስለምችል አይደለም እንዴ መዳም ጋር እየደወልኩ ايش بك يا مدام ايش المشكلة ليش تزعلي البنت ايش سوت لك ترى هذا مش كويس كذا هي عندي خدامة ليش تدريبها ليش تزعليها ምለው አረብኛ ስለቻልኩ ነው። እንግዲህ የመዳም ቀሞች ሲጎዱ ሙቤ መዳም ያስቸገረችኝ እንደዚህ ችግር አለ ሲሉ በአረብኛ ደውዬ ነው ማናገርላችሁ አይደል? አረብኛ ስለቻልኩ ነው። ስለዚህ ቋንቋ መማር ጥሩ ነው። ስለዚህ ተማሩ ነው የምለው። አልችልም ማልችለውን እችላለሁ አለ። ኦኬ ስንደረስን 80 ሺህ 20 ሺህ ነው የቀረን። ያላ ጀማ 20 ሺህ እኔ ቃሌን እንትናል 100 ሺህ ሲገባ ነው ማስገባው ወደ ጉዳያችን። ትዕግስትም እያየዋት አይደለም ባለ ጉዳዩ። ትዕግስት ካለሽ አለች፣ ትዕግስት አለች። ባለ ጉዳዩ የት አለች? ደውሉላት። ሪማስ ቁጥሯ ካላችሁ ደውሉላት ለትዕግስት። ትዕግስት የት አለች? ባለ ጉዳዩ። እኛ እንግዲህ ለእሷ ነው እዚህ ጋር የመጣ ነው። ትዕግስት እንግዲህ እሷ የመዳም ቀመናት አሁን ያው ስራ ላይ ናት። ቴንኪዩ ሙቤ መልካም ሰው። እናንተ ናቸው መልካም። ካሚላ መጣች መሰለኝ። ሚንበር ናት ስትገባ ካሚላ ስትመጣ ከላይ ነው የሚጽፍልኝ። እሷ እኮ ቶፕ ሚንበር ናት፣ የቤቱ ቶፕ ሚንበር ናት፣ የአመቱ ቶፕ ሚንበር ናት። ሪኮርድ የበጠሰች ማለት ነው። ገና ስትገባ ከላይ ይጽፋል። አያችሁ፣ የተገበረች ካሚላ ገብታለች ብሎ ይጽፋል ከላይ። ሚንበሩ ነው የምለው ለዚህ ነው። እዚህ ጋር ሚንበር 1900 ገብተናል። 2000 ልንገባ ነው። ሚንበሩ ነው የልብ ምልክቷ ጠቅጠቅ አድርጓት። 1900 ሚንበሮች አሉ ማለት ነው በቋሚነት የሙቤ ቤተሰብ። ያው ካሚላ መጣች። ካሚላ ማሻአላ ቤታችን በጊፍት በአበባ ሁሌ አንቺ ኑሮሽ የተሟላ ይሁን፣ ምንም ነገር አይደልብሽ። እንዲ ዳይመን ካሚላ ዘይ እስሚክ ካሚላ ወዳይመን ትኮኒ ካሚላ ቢንተ ካሚላ። እንደዚህ ነው እንግዲህ ሁሌ የተሟላውኝ የተሟላች ነው ስማራ የተሟላውኝ የተሟላች ነው ስማራ
ራሱ የተሟላ ነው። ገባን 90,000 ደርሰናል። ኦኬ ማሻአላ 91,000 8,000 ነው የቀረን። ሙሉት ታብታቡ 100,000 ካልሞላ ማንም አይገባም። ገስት ላይ ወላ ሞዴራተሮች ወላ ምንርቱ ወላ ማንም አይገባም። እንደዛ ነው የምናደርገው። ሌላው እኮ ቁጭ ብሎ ፖለቲካውን ስድቡን ምናምን ይሰበሰባል። 500 1 ሚሊዮን ታብታብ ታደርጉለታለች ስለሚሳደብ ብቻ። እኛ ከሆነ እዚህ ጋር እኮ የመጣ ነው ለቁም ነገር ሰው ለመርዳት ለኸይር ነው፣ ለመልካም ስራ የተቸገረን ናት። 5,000 መሙላት አለበት ኮፒሊንግ። በቃ የቤታችን ህግ እናደርጋለን። ቴንኪዩ ካሚላ፣ ቴንኪዩ ቬሪ ማች። ኑሪልን የኛ መልካም። ታብታቡ 100,000 ኮፒሊንግ 5,000 ከዛ እንጀምራለን ወደ ገደለው። ያላ ትዕግስትን አምጧት፣ ባለ ጉዳዩ ትዕግስትን አምጧት። ፖሊሺ የታለች? ያአላህ ያ ረቢ አትበለን እምቢ አለ። ሰብር ስጠን ያአላህ። ከሞን ደርሰናል 100,000። ኦኬ ኮፒሊንጉ 3.1 ነው። ኢንሻላህ ኮፒሊንጉን ከፍ አድርጉት፣ 5,000 ያስገቡት ኮፒሊንጉን። በቃ አሁን ታብታቡን አቁሙ፣ ኮፒሊንጉን 5,000 ያስገቡት። ያላ መርካቶ ቻርጀር እንዳይዘጋባት 3 ምናምን የደረስ ነው። ሶስት ነጥብ 2 ደርሰናል። ኢንሻአላህ አድርሱት። ኮፒሊንግ ብቻ አድርጉ። አሁን ያጀማ ኮፒሊንግ ብቻ አድርጉ። አሁን መጣች ትዕግስት መጣች። ኦኬ ባላ ጉዳዩ አሁን በቃ አይሽ ትዕግስት። እኔ ኮፒሊንግ ታብታብ አድርጉ ምን አድርጉ እያልኩኝ እስካሁን አንቺ ስጠብቅ ነበር። አሁን አንቺ ራስሽ ትቀጫለሽ። አንቺ ራስሽ አርፍደሽ ስለመጣሽ ማለት ነው። ባለ ጉዳይ ሆነሽ እንዴት አርፍደሽ ትመጫለሽ? ትዕግስት እንዴት ፑሻፕ ትችያለሽ መስራት? ምን እናሰራት ፑሻፕ ልታከብር ይህ ሁሉ ሰው እዚህ ቁጭ እኛ ዱቄት ምናምን ተቀቢ ምናምን ይባል ነገር እኛ ጋር አይሰራም። ምግብ ምናምን ላይ አይደለም ወይ የሆነ ነገር እናሰራሻለን። ቅጣቱን እናንተ አስቡ። ምን እንደምንቀጣት የሆነ ነገር እንቀጣታለን። ኦኬ 5 እንግባ። ኮፒሊንግ 4.1 ደርሰናል። 5 እንገባ ቤቱ ይከፈታል። ትዕግስት መታለች። ኦኬ 5 እንግባ። ኦኬ ኮፒሊንግ 5 እንግባ። ደርሰናል። አብሽሩ። ካሜላ ዳይመንድ ካሜላ 4.2 ደርሰናል። ቶሎ በሉ። አፈጠናችሁት። አሁን አፈጠኑት። ትዕግስት ስመጣ አፈጠኑት። 4.3 4.4 ማሻአላ። ያላ 4.5 ገብተናል። ገባን 5 ያላ ቶሎ በሉ 4.5 ገባን 6 ከርሰናል 4 ያላ ቶሎ በሉ 7 ማሻአላ። እንዲህ ነው የሚያምረው። 4 ያላ 8 ማሻአላ። እንደዚህ 4 9 ማሻአላ። 5 ኦኬ ከተወጣች አረ መሐመድ የመርካቶ ታጀር ዘጋባት መሰለኝ። ትመጣለች ልጅቷ። እኔም ደውላልኛለች። እሺ ልትገ
ልትገባ ነው። ትመጣለች እንግዲህ ሌላ ምክንያት ካልፈጠረች እመጣለሁ ብላለች። መርካቶ ጋር እየሄደች ነው መሰለኝ። መርካቶ ወደ እሷ እየሄደች ነው። ወደ ጀሞ አካባቢ መርካቶ እንደውነት ያለውን ነገር ከራስን እንደው ተነስም መርካቶ ይላል እንግዲህ የመርካቶ ብሪጅስቶን የኔ ብሪጅስቶን ጋር እንደውል እልኮ ላይ የሙቤ ብሪጅስቶን ብዬ ነው የጻፍኩት። አረ ብሪጅስቶን እንዳትላት ብሪጅስቶን የሚባል ያኛውን ስም እንዳያስታውሰን መርካቶ ነው በቃ ምርጥ የሙቤ መርካቶን በላት በቃሽ። ሌላት ይሆናል ምስኪን ቻርጀር ጨርሶባት ይሆናል። ይኸው ይጠራልሃል እኮ አልጨረሰም። ስልክ ከጠራ እኮ ቻርጀር አይዘጋም። ሙቤ ኦኬ እየጠራ ነው። ሰሙዬ ሀሳብ አለሽ አስገባኝ ምናምን የምትይው እዛ ታች ሆነሽ ተቆጣጠሪ። ሚውት አድርጋቸው መጥፎ ነገር የሚጽፉትን። አንድ የትዕግስትን ጉዳይ ጨርስ። መርካቶ መታለች። ሰሙ የኛዋ መታለች። ባለ ጉዳዮች ብቻ ነው የሚያስፈልገው። ሰላም አለይኩም ወረህመቱላህ። አለይኩም ሰላም ወረህመቱላህ ወበረካቱ። ሙቤ እሷን እያወራኋት ነበር። አሁን ደውላለኝ። እሺ ልትገባ ሄዳ ነበር። የአክስቶቿ ልጆች ስልክ ላይ ልትገባ ሄዳ ነበር። እነሱ ከቤት ወጥተዋል። አንቺ ወዳለሽበት አካባቢ ልቅረብና እገባለሁ ብላኛለች። ያው ሩቅ ነው ያለችው። በነገራችን ላይ ሰፈሯ ሩቅ ነው። ወደ አለም ገና አካባቢ ነው የምትኖረው። አዲስ አበባም ቢሆን ሩቅ ነው፣ ጠረፍ ነው እና እስክትመጣ ብንጠብቃት አሪፍ ነው። ያው ነው እኔም ሄድኩኝ፣ እሷን መጣች። የሚወስደው ሰዓት አንድ ነው እና እኔ ቀርባለሁኝ እየመጣው ነው ብላኛለች። እስከ አንተ ላይ ብላይ ስራ ልትሄድ ነው እስክደርስ ድረስ ካለች አለች፣ ካልሆነች ደግሞ ያው እገባለሁ ብላ ቃል ስለገባች ምን ትላላችሁ ብንጠብቃት ብዬ ነው። ያው ግን ምን ያህል ነው የምንጠብቃት? ማለት እዚህ ጋር አሁን 3 ሰዓት ቁጭ ብለን አንጠብቃትም። ስለዚህ ያው የሚፈጀውን ደቂቃ ነው። እሷ ወታለች አሁን ከቤት እስክትመጣ ድረስ ያለውን ደቂቃ ማለት ነው ያለውን ደቂቃ ማለት ነው። እየደወልኩ በመሀል የት እንደደረሰች እጠይቃታለሁኝ። በጣም መቅረብ ካልቻለች ደግሞ ያለችበት እኔ እንደምንም ፈጠን ብዬ ሄዳለሁ። መሄድ እችላለሁ፣ ችግር የለውም። እሺ እኔ አለም ገና ነው የሚል ሰው አለ። በቲክቶክ ታስገባታለህ? መሐመድ ይመቻል እሷን ማስገባት? ይሄ ከሆነ ምርጥ ሀሳብ ነው። እኔ አውራታለሁ። ምርጥ ሀሳብ ነው፣ ይቻላል። ደውይላት በቃ። አለም ገና ከሆነ አለም ገና ያለ ሰው አለ በቲክቶክ። ማሜ ተሎ በል ንገረን እስቲ። መሐመድ አህመድ ፋሚሊ